ብልጥ ሰው ከጥላቱ ቢሆን ይማራል ይባላል ከአይሁድ ሂሳብ ይማር ነበር 2 እና 3 ሲደመር ስንት ነው የሂሳብ ስሌቶችን ከአይሁዶች ተማረ ኦኬ አንድ ቀን ያ የመምህሩ ጓደኞች የአይሁዱ ይመጣሉ ኦኬ ሲመጡ ወጃሉ የተከለሙና في امور الدين መቼም ከእስላም ራስ ላይ አይወርዱም ስለ እስላም ገብተው ያለምነታቸው በማይመከታቸው መፈትፈት ጀመሩ ዝምዮች ናቸው ይገርም ነው እና ለተጅድና አሽድና ሰዓዳውት ብሎች ለማላ እንደው ወገው አይመሽላቸውም ይሄን ሳያዝበራ እንዴ ያሉ ሰዎች አሉ እና ተሰባሰቡና ምን ይላሉ ልጅ ነው ዝም ብሎ ያዳምጣል የሚወሩትን ሲል قال المعلم لاصحابه እና እንዲህ ሲል ተናገረ ለጓደኞቹ አላ ተعجبون للمسلمين የሙስሊሞችን ነገር አይገርማችሁም አለ فهم يزعمون انهم ياكلون في الجنه ولا يتغوطون ጀነት ገብተው ይበላሉ ይጠጣሉ ግን አይጸዳዱም ይባላል በልቶና ጸጽቶ ማይጸዳድ ያለ እንዴ ይሄን ማመናቸው አይገርምም ነው የሚለው እሱ ኋላ ቀርነት ነው ማን አርጎት ያውቃል እንዴት ይታሰባል እሱ በመድር አስቦት ነው አኺራን በመድር ጭንቅላት ይገርማል ይሄ ልጅ ነው ብሎ የናቁት ልጅ ብሎ ያደምጣል ኦኬ فالتفت اليه اياس زور علينا وقال اتاذن لي يا معلم بالكلام انا ممهر فقدلኛል አለ ምላሽ ልስጥ አደቡ ደስ ይላል በጣም አዎ አስተማሩን ነው في تاخذون فيه በዚህ በመትጫወቱበት ጉዳይ አሳብሰጥ ይፈቀድልኛል ነው ያለ የሚገርም ነው ሲል ምን አለው قال المعلم نعم አለ ችግር የለም ተናገር ሲል ፈቀደለት قال فتى اكل ما يؤكل في الدنيا يخرج غائطا ዱንያ ላይ የሚበላው ነገር ሁሉ እንደ ቆሻሻ ሆኖ ይወጣ ብለው ያስባሉ የሚበላው ነገር ሁሉ ሲል ጠየቀ فقال المعلم لا መምህሩ አይ እንዴት ተብሏል ከፊሉ ነው እንጂ فقال الفتى فاين يذهب لا يخرج ያ የማይወጣው ክፍል ቆሻሻ ሆኖ የማይወጣው ክፍል ይደርስ ተዳ ሲል ጠየቀ فقال المعلم يذهب في غذاء الجسم ያማ ወደ ሰውነታችን ይዋሃዳል ከበላነው ነገር የሚዋሃድ የማይዋሃድ ይወጣል ሲል ተናገረ فقال الفتى فما وجه الاستنكار منكم اذا كان يذهب بعض ما ناكله في الدنيا غذاء ታዲያዱና ላይ የምንበላው ከፊሉ ከቀረ አኺራ ላይ የበላነው ነገር ሁሉ ምን ነው ገረማቸው ምን ያስገርማል ሙሉ ቢቀር ምን ያስገርማል ሲል ተናድየ መምህሩ قاتلك الله አንተ ተረገምክ ልጅ መልስ ሲያጣው ነው አላህ ይግደል ብሎ አፉን ዘጋ ይሄ መልስ ማጣው እንግዲህ መቼም መልስ የሌለው ሰው ጉልበት ነው አይደል